ማሳሰቢያ እዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆችን የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህንን ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። መጠጣው መጠጥ ውስጥ መድኃኒት ነበር ለካ እና መድኃኒት ነበረው መታጠቢያ ቤት ውስጥ መጥቶ አስገድዶ ደፈረኝ። ማለት ትክክለኛ ግንኙነት አይደለም ለራሴው ያደረግነው ማለት የማይሆን ነው። በመቀመጫዬም ጭምር ነው ግንኙነት ያደረገኝ። በጣም ከባድ ገስታ ውስጥ ተከራይቶልኝ ለተወሰነ ጊዜ አብረን ገስታ ውስጥ የተከራየ ቦታ አለና ወደዛ ወሰነኝ። ከዛ እያወራን አሁን እኮ ይቅርታ ባብለናል የበፊቱን ንርሳው አለኝ እና ድጋሚ ወይን መጠጣት ጀመርን። እኔ ማምኘው እና ወዲያውኑ የበፊቱ አይነት ስሜት ተሰማኝ እና በድጋሚ መጠጥ ውስጥ መድኃኒት ጨምሯል። አንድ 5 ቀን አብሮኝ ነበር ያልኩት ሰሞን እና በጣም ከባድ ነበር። በዛ ሰዓት ፔን ነበረው። አብረን መኖር ከጀመርን በኋላ ግን እኔ ለራሴ እየለመድኩት መጣሁኝ። በጣም ተሳጽኖ ይፈጥርብኛልና ያ ኢሊጋል ያልሆነውን ግንኙነታችንን ለምዶ አልቻልኩም በሰዓት። ያው አሁን የነገርኩ ኢሊጋል ከሆነ ባለቤቴ ጋር በሆነም ግን ያን ኢሊጋል ነገር ስለለመድኩት እንደዛኛው ሊሆንልኝ አልቻለም። ሴንስ የሌለው ነገር ሆነብኝና በጣም ከባድ ሁኔታ ውስጥ ነው ያለሁት። ተቀጥሬ እየሰራሁ ከብዙ አመት በኋላ አጋጣሚ መስተንግዶ ጀመርኩኝና መስተንግዶ በጀመርኩበት ሰዓት አገኘሁትኝ እሱን እና በጣም ከባድ ስሜት ነው የተሰማኝ በሰዓቱ ሳገኘው። ስሜ ሄርሜላ ይባላል። እዚሁ አዲስ አበባ ውስጥ ነው ተወልጄ ያደግኩትኝ እና እኖር የነበረው ከአክስቴ ጋር ነውና ከአክስቴ ልጅ ጋር ነበር። የቅርብ የሚለው ቤተሰብ የለኝም። ማለትም እናቴ በልጅነቴ ነው የሞተችብኝ። አባቴ ደግሞ አላቀውም በልጅነቴ ትቶኝ ስለሄደ አላቀውም እና ያደግኩትኝ ከአክስቴና ከአክስቴ ልጅ ጋር ነው ከከዘኔ ጋር ነው አብሬ ያደግኩት። ልክ እንደ ታላቅ እህት ሆና ከአክስቴ ጋር ነበር አብሬ ያደግኩትኝ። በርግጥ አክስቴ ያን ያክልም ጥሩ ሰው ባትሆንም እሷ ጋር በጣም ብዙ ነገር አሳልፌያለሁ። ባይሆን ግን የአክስቴ ልጅ እንደ እህቴ ነው ማያት። ከሷ ጋር ጥሩ ግንኙነት ነበረን። እንደ እህቴ ነው ማያት። ብትቆጣኝም አንዳንድ ነገሮች ላይ የሆነ ቀረርብ ስላለን እሷን ልብስ ለብሼ ነው ያደግኩት። እንደ እህት ማማክራትን እሷ ነው። ከሷ ጋር ቀረርብ ነበረን። አክስቴ ትንሽ ኃይለኛና ጥሩ አይደለችም። በርግጥ አሁን ላይ ያን ያክልም ባትሆንልኝ እናቴ ስትሞት ወስዳ በልጅነቴ አሳድጋኛለች። በልጅነቴ ታሪክ አንዳንድ ነገሮች አልፈም። አሁን ላይ እንደውም ብዙ ነገሮች ከተፈጠሩ በኋላ እኔ ነኝ ይቅርታ ልጠይቅ ያፈለኩት ወይም ደግሞ የሞከርኩትኝ። እሷ ይቅርታ ልጠይቀኝ ጭራሽ አልፈለገችም። ያን ያክልም ግንኙነት የለንም። የአክስቴ ልጅ በጣም ጥሩ ነሽ ለኔ። በወቅቱ ግን አንድ ላይ ኖርበት ሰዓት 10 ሰዓት አካባቢ ሲል ትወጣ ነበር። የት እንደምትወጣ ባላቅም ለባብሳ ልብስ ዘንጣ ምናምን እንደውም እኔ ነበርኩ መሸኛት። ስሸኛት እንደውም ብር ምናምን ተሰጠኝ ነበርና ማዋውባት ማለት ምኩላት ምናምን እኔ ነኝና ስራው ምን እንደሆነ ባላቅም ግን 10 ሰዓት አካባቢ ሲል ሁሌ የምትሄድበት ቦታ ስላለ እሸኛታልና ስሸኛት ብርም ተሰጠኛለች። እና እሷን በመሸኝበት ጊዜ አንድ አማርኛ የምትችል ፈረንጅ ጋር ተገናኘሁኝ እና የእህቴን ስልክ እንድሰጠው ጠየቀኝ። ከዛ ስልኳን ሰጠዋትኝና እና እህቴ ስትመጣ እንዳገኘኋት ስነግራት ደስተኛ አልነበረችም። ተቆጣችኝ። በጣም ነው የተቆጣችኝ። ለምን ትሰጫለሽ ስልኬን ምናምን አለችኝ። እና እሱ ሶሪ ምናምን ሊለኝ አካባቢ በሌሊት መጥቶ ይቅርታ ጠየቀኝ እና በዛው መገናኘት ጀምረን ሁሌ እየመጣ ይቅርታ ይለኛል። ሁሌ ይገናኛልና ከእህቴ ጋር ስለተቀያየምን በሱ ምክንያት
በጣም ነበር የደበረኝ ማለት ይቅርታ ባንድ ይቅርታ ላደርግለት አልሞከርኩኝም ከሷ ጋር በጣም ተጣልተን ስለነበረ እሱንም ለናገረው ፈቃደኛ አልነበርኩም እና በዛ ሁኔታ በጣም እየተመላለሰ ሶሪ ሲለን በጣም እየተግባባንም መጣን እና እህቴ ደግሞ ከሱ ጋር ያለኝን ግንኙነት አልወደደችውም ለምን ታገኘዋለሽ ከሱ ጋር እንዳትገናኚ ምናምን ያለሽ መቆጣት ጀመረች ግን እኔና እሱ ያለን ግንኙነት በጣም ስለጨመረ ከሱ ጋር መገናኘት ማቆም አልቻልኩም እና እሱ ለኔ በጣም ጥሩ የሚባል አይነት ሰው ነው እንደ ያው ቤተሰብ የለኝም ከአክስቴ ልጅ ጋር ነው የምኖረው እና አክስቴ እንዳልኩ ያን ያክል ፍቅር አትሰጠኝም በጣም ብዙ ነገር አሳልፌያለሁ ከእርሷ ጋር እሱን ሳገኘው ፍቅር ሰጠኝ ማላቀውም ሲያሳየኝ እሱን ለመድኩትኝ ያለመድኩት ነገር ሆነና እሱ ማግኘት በጣም ያስደስተኛል እና እህቴ የምትለኝ ነገር ልሰማት አልቻልኩም በተደጋጋሚ ትነግረኛለች አቆሚ እሱ ጋር ትለኛለች እንዴት የማታውቂው ሰው ጋር ምናምን ትለኛለች እና በጣም አልወደደችውም እና የሆነ ሰዓት ላይ ልብስ ልኮልኝ ነበር እህቴም አክስቴም እንዳታየው አድርጌ እቤት አስቀመጥኩትኝ አስገብቼ እና የሆነ ሰዓት ላይ ስልክ ደውሎልኝ ከዚህ በፊት የነበረን ቅርርብነት እንገናኛለን እዛው ሰፈር እንጂ የሆነ ቦታ ይዘን ሄደን አውርሰን ምናምን አናውቅም በስልክ ምናምን ነው የምናወራው አብዛኛው ጊዜ እና የሆነ ቀን ግን ልብሱን ከሰጠኝ በኋላ ስልክ ደወለና ለምን ምሳል ጋብዝሽ ማንገናኝም ብሎ ጥያቄ ያቀረበልኝ እና ተደብቄ የተገዛልኝን ቀሚስ ለብሼ እሱን አድርጌ አገኘሁትኝ በዛ ቀን ነበር የማይሆን ነገር የተፈጠረው እና እኔ እንደዚህ አይነት ግንኙነቶች ያን ያክልም ፍቅር የሰጠኝ ሰው ስላልነበረ ያን ቀን አብረን ሆቴል ገብተን ምሳ በላን አመሸን እና ያን ቀን አብረን ስናመሽ ወይን ጠጣን እና ማላቆ ስሜት የተሰማኝ አይምሮዬ ላይ ምናምን ምንም ተሰማኝና የመጠጡ ስሜት ነበር ይመስለኝ እኔ በመጠጣበት ሰዓት ህመም ሲሰማኝ ስካር ምናምን ነበር ይመስለኝ ስሜቱ ስለማላቀው ማለት ነው እና እምጠጣው መጠጥ በጣም ከባድ ህመም ግሮሮዬ ላይ አዲስ ነገር ተሰማኝ እና ወደ ሽንት ቤት ገባሁኝና ሽንት ቤት መጠቀም ፈልጋለሁ ብዬው ሄድኩኝ ተጠብኩኝ እሱ መጣ በሰዓቱና ተከትሎኝ መጣ እና መጠጣው መጠጥ ውስጥ መድኃኒት ነበር ለካ እና መድኃኒት ነበረው መታጠቢያ ቤት ውስጥ መጥቶ አስገድዶ ደፈረኝ ማለት ትክክለኛ ግንኙነት አይደለም ለራሴው ያደረግነው ማለት የማይሆን ነው በመቀመጫዬም ጭምር ነው ግንኙነት ያደረገኝ በጣም ከባድ በሽታ ነበረ በሰዓቱ እና ራሴን መከላከል ለራሱ አልቻልኩም ያ ነገር ተፈጠረ ነው በጣም አቀማጥቻለሁና በጣም ጠጥቻለሁ እና በዛ ላይ ደግሞ ሴት ነኝ ራሴን መከላከል አልቻልኩም ያ ነገር ተፈጠረ እና ወደ ቤተሰቦቼ ጋር ተመልሼ በዛው ምሽት በጣም አሞኝ ነበር ህመም ነበረው ሁሉንም ነገር ችዬ ለመደበቅ ሞክሬ ቤት ገባሁ ከሱ ቤት ወጥቼ ቤት ገባሁ እና ለተወሰነም ጊዜ አግኝቼው አላውቅም ከዛ በኋላ ነው ሆቴል ተቀጥሬ እየሰራሁ በጣም ከብዙ አመት በኋላ አጋጣሚ መስተንግዶ ጀመርኩኝና መስተንግዶ በጀመርኩበት ሰዓት አገኘሁትኝ እሱን እና በጣም ከባድ ስሜት ነው የተሰማኝ በሰዓቱ ሳገኘው እንደዛ አይነት ከባድ ነገር አድርሰ ሰው ላይ በጣም ክፉ ነገር አድርጎብኝ ተገናኘን ድጋሚና እና ሊያናገረኝ ሞከረ በጣም ይቅርታ ልጠይቅሽ ብዙ ቦታ ተንከራቻለሁ አጥቼሽ ፈልጌሻለሁኝ ብሎኝ አለኝና እና እንደነገርኩ ያደኩበት ነገር ተጽዕኖ ሳይፈጥርብኝ አይቀርም እውነትም ምክንያቱም እርሱ የሰጠኝን ነገር ነው የሰጠኝን ነው ማስበው ካደረገኝ በላይ ይቅር ለለው ፈለኩኝ ማለት በሰዓቱ ልጅነትም አለናም ደግሞ በጣም ብዙ ነገሮች በፊት እንደነገርኩ ካክስቴ ጋር ያክል ፍቅርም እንክብካቤ ስላልነበረ በቃ እሱን ሳገኘው
የሰጠኝን ፍቅር እንጂ ህመሜንና እንደዛ ያደረገብኝን ነገር አላስብምና ይቅርታ ልጠይቀው ወሰንኩኝ። ይቅር አልኩትኝ። ያው ከብዙ መከራከር በኋላ ይቅር አልኩትኝ። ገስት ሃውስ ተከራይቶልኝ ለተወሰነ ጊዜ አብረን ማለቴ ይቅርታ ካረኩለት በኋላ ለ5 ቀን የሚሆን በሰዓቱ ምን ሆነ መሰለህ አሁን ይቅርታ ካረኩለት በኋላ ገስት ሃውስ የተከራየ ቦታ አለና ወደዛ ወሰነኝ። ከዛ እያወራን አሁን እኮ ይቅርታ ባብለናል የበፊቱን እንርሳው አለኝ እና ድጋሚ ወይን መጠጣት ጀመርን። እኔ ማምኘው እና ወዲያውኑ የበፊቱ አይነት ስሜት ተሰማኝ እና በድጋሚ መጠጥ ውስጥ መድኃኒት ጨምሯል። አሁን ላይ ቢሆን አላደርገውም በርግጥ ግን ያኔ ልጅነት ይመስለኛልና ፍቅር ማጣቴ እንደዛ ሰውን በዛ ልክ እንዳምን ያደረገኝ እና ከባድ የሆነ መስቀልቅላት ህይወትን ከሱ ጋር አሳልፍኩኝ። ድጋሚ ሊደፍራኝ ነበር። ማንም ይደርስልኝ አይነት ሰው አልነበረም ማለት በሰዓቱ ማንም ሰው የለም እንደነገርኩ ገስት ውስጥ ነን እሱ የገዛው ቤት ውስጥ ነበር እና ራሴን ማወቅ አልቻልኩም በሰዓቱ በዛ ሁኔታ ውስጥ የሚያስጠላ በጣም አስቀያሚ የሆነ ነገር ተፈጠረ ድጋሚና ከባድ 5 ቀናትን አሳለፍኩኝና በጣም ከባድ ነው። በሰዓቱ ቤተሰብ የለኝምና ቤተሰብ ሳይኖር ሲቀር ደግሞ ከባድ ነው። ድጋሚ ተመለስኩኝ። ህይወት ከባድ ነውና ፈቅዳ ልመልሰኝ አልቻለችም። አንቺ ድሮም እንደዚህ ነሽ ካሁን በፊት እንደዚህ አይነት የወጣ ባህሪ ባይኖረኝም ከልጅነት ጀምሬ ግን የነከን ፍቅር ስላልሰጠኝ እናም ልጅነትም ስለሆነ አጠገቤም ታስረዳ ማለት አጠገቧም እንድደርስ እንኳን አልፈቀደችልኝም። ምንድነው ምን ሆንሽ እንኳን ብላ ችግር የለም ማወቅ አልተረዳችም እና በጣም ከባድ ነበር። በሰዓቱ የተፈጠረው ነገር በጣም ከባድ ነበር እና በጣም ግዴታ ማድረግ ያለብኝ ነገር እሱ ጋር አብሬ መሆን ነው እና በሰዓቱ ያለኝ እድል እሱ ስለነበር አብሬው ለሆነ ወሰንኩ እና ኮንዶሚኒየም ተከራይቶ እንደገና መጥቶ ወሰደኝ እና በሰዓቱ ያ ሁሉ ከተደረኩኝ በኋላ ያ ሁሉ ከተፈጠረ በኋላ ለ2 አመት ድጋሚ አብሬ ሆኛለሁ። ግን ያ ነገር ያለ ነገር በሙሉ ቆመ እና እየለመድኩት መጣሁ የማይለመን ነገር ስለሌለ ያው የማይለመን ነገር የለምና 2 አመት አብረን ሆነን በሰዓቱ አሪፍ ህይወት ነበረኝ። ኮንዶሚኒየም ገዝቶልኝ ነበር። ያው ስለ ትዳር ባትለው ያው ሌጋል የሆነ ነገር ባይኖርም እንደ ትዳር ግን አንድ ላይ ሆነን ነበር እየኖርን ያለነው ማለቴ የተወሰነ ቀን ወይ የተወሰነ ወር ቆይቶ ይመጣል አንዳንዴ ወደ ሀገሩ ሄዶ ቆይቶ ይመጣል። ቢሆንም ግን እንደ ባልና ሚስት ነበርን። እንደዛም ባትለው ለራሱ ነበርን ግን ለ2 አመት አንድ ላይ ነበር የምንኖረው። ያው የተለያየ ነገሮች በመሃል እንዳለ ሆኖ ማለት ነው እና ከነገርኩ በጣም የተወሰነ ጊዜ ማለት ለመጀመሪያ ጊዜ 5 ቀን አብሮኝ ነበር ያልኩ ሰሞን እና በጣም ከባድ ነበር። በዛ ሰዓት ፔን ነበረው። አብረን መኖር ከጀመርን በኋላ ግን እኔ ለራሴ እየለመድኩት መጣሁኝ። ሌጋል የሆነ ነገር ሳይሆን ኢሌጋል የሆነ ነገር እየለመድኩትኝ መጣሁ እና በቃ ለመድኩት እና በዛ መልክ በቃ ሰላም ሆነን እየኖርን ሳለን ያው እንደነገርኩክ 2 ወርም 3 ወርም እየቆየ ይመጣል እና ድንገት የሆነ ጊዜ እንደወጣ በዛው ቀረ። ስልክም አይደውልም ምንም አይነት ኮሙኒኬሽን በሰዓቱ የለም ነበር ማለት ጠፋ አቆመ። ያው ኮሙኒኬሽን ጥሎኝ ጠፋ እና ድጋሚ የአክስቴን አይን ማየት ግዴታ ሆነብኝና አክስቴ ጋር ተመለስኩኝ። ማለት በጣም ውሻ አድርጋኝ አከላፍታኝ ነበር የመለሰችኝ። ማንም ሰው የለኝም በሰዓቱ እንደነገርኩ ምንም ማድረግ ስላልቻልኩ እሷ ጋር ሄድኩኝ እና ህይወት በሰዓቱ በጣም ከባድ ነው። በጣም ከበደኝ ከመነግርህ በላይ ህይወት እየከበደኝ ሲመጣ በመሃል ከሌላ ልጅ ጋር ተዋወቅኩኝና በሰዓቱ በሁሉም ነገር ከጎኔ ነበር። ያለውን የበፊቱን ነገር እንደራስ አደረገኝ እና
ቁም ነገር ጀመረ ልጁ ጋር አዲስ የተገናኘነው ልጅ ጋር ነው ትዳር ውስጥ አብረን እየኖርን ያለ ነው ትዳር ውስጥ ነውና በጣም ከባድ ነገር ነውና አሁንም ያሳለፍኩ ያለሁት ምክንያቱም ያ የበፊቱ ህይወቴ ያ በፊት ያደረኩት ነገር በሙሉ ያሁኑ ትዳሬ ላይ በጣም ተጽዕኖ እየፈጠረብኝ መጣ በጣም ተሳጽኖ ይፈጥርብኛልና ያ ኢሌጋል ያልሆነውን ግንኙነታችንን ለምዶ አልቻልኩም በሰዓት ያው አሁን የነገርኩ ኢሌጋል ከሆነ ባለቤቴ ጋር በሆነም ግን ያን ኢሌጋል ነገር ስለለመድኩት እንደዛኛው ሊሆንልኝ አልቻለም ሴንስ የሌለው ነገር ሆነብኝና እና በጣም ከባድ ሁኔታ ውስጥ ነው ያለሁት ይመስለኛል አሁንም ተጽዕኖ ያደረገብኝ ከባድ ጋር የነበረው ነገር ነው አባቴን በማስታወሰው ሰዓት ማለት በልጅነቴ ነው ያው ተቶኝ ሄደው ትንሽ ነው ትዝ የሚለኝ አሁን ማንንም ፍቅር ሰጥቶኝ አያውቅም ቤት ውስጥ ፍቅር የለምና ማስታወሰው ያን ነገር ነው ፍቅር እንደማይሰጠኝ እንደሚያርቀኝ ነው ማስታወሰው እና በጣም ይመስለኛል እሱን ተጽዕኖ የፈጠረብኝ ከናት ከአባቴ ጋር ፍቅር አግጪ ብኖር ኖሮ አሁን ላይ እንደዚህ ያልሆነም ነበር ምክንያቱም አሁን ያገኘሁት ፍቅር አዲስ አይደለም ማለት ያው ሁሉ ፍቅር በማጣቴ ነው ህይወቴ እዚህ ደረጃ ደርሶ ሊበሰቃቀል ይቻላል